ወደዚህ ቦታ ለመግባት መጀመሪያ ነፍስን መሸጥ አለብህ። እዚህ ጋር ሰዓት የለም፣ ጊዜ ቆሟል። እዚህ ጋር አየር የለም፣ መርዝ እንጂ። ዛሬ የምነግራችሁ ስለ ሳይንሳዊ ስህተት አይደለም። ዛሬ የምነግራችሁ በቼርኖቤል ፍርስራሽ ውስጥ ስላለው አስፈሪ እውነት ነው። አንዳንዶች የተከለከለ ክልል ይሉታል፣ እኔ ግን የሰይጣን መጫወቻ ስፍራ አለዋለሁ። ሚያዝያ 26 ሌሊት ሰዎች ብርሃኑን ለማየት ድልድይ ላይ ቆሙ። አመዱ እንደ በረዶ በላያቸው ላይ ረግፍ ነበር። በደስታ ይስቃሉ። አመዱን በእጃቸው ይነኩ ነበር። ታውቃላችሁ፣ ያ የነካቸው አመድ አልነበረም፣ የሰውነታቸውን ሕዋስ የሚያቀልጥ አጥንታቸውን የሚሰብር የሞት ዱቄት እንጂ። በዚያ ድልድይ ላይ የቆሙ ሰዎች በሙሉ ከአንድ ሳምንት በኋላ ስጋቸው ከአጥንታቸው የተላቀቀ በአሰቃቂ ሁኔታ አልቀዋል። ዛሬም በዚያ ድልድይ ላይ ብቻህን ብትቆም የሰዎችን ስቃይና የልጆችን ሹክሹክታ ትሰማለህ። ብቻህን አይደለህም። በሪያክተሩ ጥልቀት ውስጥ በድቅድቅ ጨለማ ውስጥ አንድ ነገር አለ። የዝሆን እግር ይሉታል። ነገር ግን እሱ ድንጋይ አይደለም። እሱ ሕያው የሆነ የገዳይ ጨራሽ ነው። ይህንን ነገር ለ300 ሰከንድ ብቻ ብታየው ደማቸው በሰውነታቸው ውስጥ መፍላት ይጀምራል። አይኖቻቸው ይቀልጣሉ። ውስጣዊ አካላታቸው ይበሰብሳሉ። ይህ ነገር ዛሬም እዚያው ጨለማ ውስጥ ሆኖ ሰለባዎቹን ይጠብቃል። የሚገርመው ግን ይህ ገዳይ ነገር ዛሬም ድረስ እንደ ሕያው ፍጡር መሬቱን እየቀደደ ወደ ውስጥ እየሰመጠ መሆኑ ነው። ወደ ፕሪፒያት መዋለ ሕፃናት ግቡ። በየአልጋው ላይ የተቀመጡት አሻንጉሊቶች ተመልከቱ። አይኖቻቸው ያያቸዋል። በእነዚህ አሻንጉሊቶች ውስጥ የሞቱ ሕፃናት ትንፋሽ አለ ይባላል። ሳይንቲስቶች ጨረር ነው ይላሉ። ነገር ግን እኩለ ሌሊት ላይ በባዶዎች ህንፃዎች ውስጥ የሚዘዋወሩት ያ ጥቁሩ ጥላ ምንድን ነው? ራዲዬሽን የሚመገቡ በየጨለማ ውስጥ የሚበራ አይን የሌላቸው ፍጥረታት በቼርኖቤል ደኖች ውስጥ እየተራቡ ነው። ቼርኖቤል አልቆመም። ዛሬም ድረስ እያደነ ነው። ዛሬም ድረስ ነፍሳትን እየዋጠ ነው። ምናልባት አንድ ቀን ያ የታሸገው ሬክተር እንደገና ይነቃ ይሆን? ቼርኖቤል አሁንም ከሰው ጉያ ርቆ በአስፈሪነቱ ሰውን አላቀርብም ብሎ የሞትን ክልል አጥሮ ይገኛል። ተጨማሪ ቪዲዮ እንዲደርሶ የሰብስክራይብ በተኗን ጣቅ